ፋንቱ እኮ እናቴ ነች። አንተ ደግሞ የወንድሜ ቤት መቼም የስጋ ዝምድና የለንም አይደል? ቤተሰብ ሆነናል እኮ። ከዚህ በላይ የስጋ ዝምድና አለ እንዴ? የተረገምሽ ፋንቱ፣ እንዴት ይህ ነገር ማገናዘብ አቃተሽ? እንዴት ከልጅሽ በላይ ለራስሽ ስሜት ቅድሚያ ትሰጫለሽ? እንዴት ለራስሽ ብቻ ትጨነቂያለሽ? እንዴት ብዬ መሆን አሁን ይቅርታ የምጠይቀው? ቆይ ይሄ ለሲም ያለኝ ስሜት እንዴት ነው ውስጤ እንደዚህ ታሞቆ የቆየው? ጉድ! ፈጣሪ እባክህ ነገሮች ከዚህ በላይ እንዳይበላሹ እርዳኝ። እርዳታ አይለኝ። የእውነት አምራን በጣም ነው ያሳዘነችኝ። በዚህ ሁኔታ ደግሞ ብቻዋን ልንተዋት አይገባም ነበር። ጋሽ እባክዎትን የሆነ ነገር ማድረግ አለብን። ኮማንደሯ የእሷን ጉዳይ በደንብ እንደምትመረምረው ነግራኛለች። እንግዲህ ፈጣሪ ያግዘን እንጂ ምን ይባላል። ኮማንደሯ እኮ ሲምባ እጁን ካልሰጠ አይሆንም አለች። እኔ ደግሞ በፍጹም እጁ እንዲሰጥ አልፈልግም። አታስብ ልጅ፣ ብቻ እኛ ጋር ያሉትን መረጃዎች አጠናክረን እንያዝ። አባት ነፃ መውጣቱ አይቀርም። ቆይ ግን መቼ ነው አባቴ የነፃነቱን ቀን የሚያውጀው? ይሁን ስልችት ነው። ሄሎ ኮማንደር። ምንድነው ላይኩ? ተፈራ። አቶ ላይኩን ስልክ ተደውሎለታል። የተደወለውም ተፈራ እንደተለቀቀ ሊነገረው ይመስላል። እና እውነትም ተፈራ ይለቀቃል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቪዲዮውን ጀምሩት። እንደሚታወቀው በጣም ብዙ መስዋዕትነቶችን እና በጣም ብዙ ሰዎችን መስዋዕት አድርገውና ከፍለው እና ላይኩን ወይም ደግሞ የላይኩን ቤተሰቦች አቶ ተፈራን አሳስረውት ነበር። ነገር ግን እሱ አሁንም እዛ ባለበት ሁኔታ ላይ እየዛተ ይገኛል። ታያላችሁ፣ ምንም አታስቡ፣ እኔ ከዚህ እወጣለሁ፣ የወጣው ጊዜ ግን ይለይላችኋል እያለ ሲያስጠነቅቀው ራሱ ላይኩንን ሰምተናል። ከዛም በተጨማሪ ደግሞ ራሷን ኮማንደር ንግስትን ሲያናግራት ትዕቢትና ንቀት በተሞላው መልኩ እንደሆነ እየተመለከተ ነበር። አንቺ ማንን እንዳያሽ አላወቅሽም እያለ ሊያስፈራራት ሲሞክር ራሱ ተመልክተነዋልና የመውጣት ነገሩ ግን እርግጥም የሚሆን ይመስለኛል። እና እናንተስ ይወጣል ብላችሁ ታስባላችሁ? እስኪ ሀሳባችሁን ግለጹልን። በሌላ በኩል የዳግም አባት ሲምባና የናሆም አባት ፋንቱ አብረው መጥፎ ነገር ሲሰሩ ተይዘዋል። እንደሚታወቀው ሁለቱ መካከል ትልቅ ፍላጎት ነበር፣ የምናውቀው ነገር ነው። ነገር ግን እስካሁን ማንም አያውቅም ነበርና ናሆም ድንገት ሲምባን ሊጠይቆ በመጣበት ሁኔታ ላይ ነበር የራሱ እናት ፋንቱና ሲምባ ሲሳሳሙ ያገኛቸው እና ሁኔታው በጣም እንዳስደነገጠውም ግልጽ ነበር። ነገር ግን አሁን እኮ ቤተሰብ ሆነናል፣ ተዛምደናል፣ እንዴት ነው እንደዚህ የምታደርጉት እያለ በተደጋጋሚ ሲጨቀጭቃቸውና ሲናገራቸው ሲቆጣቸው ተመልክተናል። እና ከዚህ በኋላ ሲምባና ፋንቱ አብረው ይሆናሉ የሚል ሀሳብ እንኳን አይኖረኝም። ምክንያቱም ፋንቱ ራሷ መንገድ ላይ በምትሄዱበት ወቅት ለራሷ ስታወራ የነበረውን ነገር ተመልክተናል። ምን አይነት ሰው ነኝ፣ ምን አይነት ራስ ወዳድ እናት ነኝ፣ ለራሴ ህይወትና የራሴን ህይወት ለማቃናት ለራሴ ህይወት ለማጣፈጥ ስል ልጅን ወደዛ ልገፈትረው ነው ብላ ስታወራ ሰምተናታል። እናም እርግጠኛ ነኝ ከዚህ በኋላ ሲምባ ጋር ልትደርስም እሱ አጠገቡ ጋርም ልትሄድም እንደማትችልም እርግጠኛ ነኝ። እናንተስ ምን ይመስላችኋል? ናሆም በበኩሉ ሲምባ ሲከራከረውና ሲናገረው በጣም ተናዱ ነበር። ሲምባ በመካከላችን ምንም አይነት የስጋ ግንኙነት የለም አይደል ነው ወይስ እንጀራን አባት እንዳንም ፈርተ ነው ብሎ ሲናገረው ናሆም በጣም ተናዱ። እኔ በጣም ወዶና ማከብሮ አባት አለኝ፣ ሌላ እንጀራ አባት አያስፈልገኝም ብሎ ቤቱን ለቆ ሲወጣ ተመልክተናል። ሲምባ ወላሂ ራሱን ደፍሮ ስሜቱን ያወጣበት ሁኔታ ላይ እየተመለከትነው እንገኛለን። እናም የፋንቱን እጅ ይዞ ከዚህ በኋላ እንደውም ፍቅራችንን እናጣጥማለን፣ ምን ያህል እንደምንዋደድም ለሁሉም ሰው ማሳየት እንፈልጋለን ብሎ ሲናገር ተመልክተናል።
በእርግጥም ከንቱ ልፋት እንደሆነ መመልከት እንችላለን። ምክንያቱም በፋንቱ በኩል ምንም እንደሱ አይነት ቆራጥነት እየተመለከትን አይደለም። ከሱ በተጨማሪ ደግሞ የፋንቱ ልጅ ማለትም ናሆም ግንኙነታችሁን ካልፈለገ እንደማይሆን እርግጥም ነው። ስለዚህ ቀስ ብሎ በጸባይና በመለመን ናሆምን ማግባባት ይችል ነበር። ምክንያቱም ናሆም ካልፈቀደ ፋንቱ ከሱ ጋር ትሆናለች ብሎ ማሰብ ቀል ይመስለኛል። ስለዚህም ከዚህ በኋላ እንኳን አብሮ የመሆን እድላቸው በጣም እየጠበበ እንደሆነ ተመልክተናልና ምናልባት ከዚህ በኋላ ምግብ ልታደርስለትም እንደማትሄድ እርግጠኛ ሆኖ መናገር ይቻላል። እንደተመለከትነውም በሌላ በኩል ደግሞ የአምራን ባል ወይም ደግሞ ፋኑኤል አሁን ላይ መጥፎ ሁኔታ ውስጥ እንደሚገኝ የተመለከትን ነው። በጣም ብዙ መጠጦችን ይጠጣል፣ ያልሆኑ ነገሮች ያደርጋል፣ ራሱ ከሰውነት ተራ እያወጣ ነው። ሚስቱን ብትሆን እንደተጎሳቆለች ራሷ ነግሯታል። እና ያ ሁሉ ግንኙነታቸው አሁን ላይ እየሻከረና እየጠፋ እንደመጣ ተመልክተናል። ያም የሆነበት ምክንያት ደግሞ እንደተመለከት ነው እሷ ለቤተሰቦቿ ብላ በሰራችው ስህተት ነው። ሁሉም ሰው ሲነግራት አሻፈረኝ ብላ ቤተሰቤን ከጉድ ውስጥ አወጣለሁ ብላ የጀግና ድፍረት እያጫወታት ሄዳ ቅሌቷን ተከናንባ እንደመጣች ሁላችንም ማንረሳው ነገር ነው። ምክንያቱም ሁሉን ነገር ያስተካከላለሁ ብላ በሄደችበት ነበር ሰው አስገድሏት፣ ይባስም ብሎ ደግሞ እያየች ነው ቪዲዮ የቀረጻት። ይህ ሁሉ ደግሞ ራሷን ትልቅ አዝቅት ውስጥ እንደከተተች እሷን ብቻ ሳይሆን ባለቤቷን ራሱ ማየውን ነገር ውስጥ እንደከተተችው መመልከቻ ነው። ፋኑኤል አሁን ከእናቱም ጋር ከሚስቱም ጋር ተቃይሞ እንደሆነ እየተመለከት ነው እንገኛለን። እና ከአንዱም አልሆንኩም እያለ እያለቀሰ እንደነበረም ተመልክተናል። በእርግጥ የሌይኩን ቤት ምሽቱ ማክበራችሁ ትክክል ነው ብላችሁ ታስባላችሁ? እንደኔ ሀሳብ ትክክል ነው ብዬ አልቀበለውም። ምክንያቱም በእነሱ ምክንያት የገባችው አምራን እያለች እሷ እስር ቤት ታስራ እያለች እነሱ ማክበራቸው የራስ ወዳድነት መስሎ ይታየኛል። ምናልባት ተፈራ በመታሰሩ በጣም ሊደሰቱ ይችላሉ፣ ወይም ሊሳሳቁ እዛውም ሊጨዋወቱ ይችላሉ። ነገር ግን እንደዚህ አይነት ጭራሽ ትንሽዬ ድግስ ነገር አዘጋጅቶ መደሰት ማለት አምራንን ለእነሱ ብላ የገባችውን ሴት መርሳት ነው ብዬ አስባለሁ። እናንተስ እንዴት ይመስላችኋል? የኔን ሀሳብ የምትጋሩ ቪዲዮ ላይክ በማድረግ አሳውቁ። እንደሚታወቀው ከዚህ በኋላ አምራን መውጣት እድሏ ወደ 0% ቤት እየጠጋ እንደሆነ እናውቃለን። ምክንያቱም ደግሞ ሳትፈልግም ቢሆን በሰራችው ወንጀልና አንዴ በተያዘባት መረጃ መሰረት እሷን ማስፈታትና ማስለቀቅ በጣም ከባድ ነገር እንደሚኖር እርግጥ ነው። በእርግጥ እኔ በሷ አልፈርድባትም። እሱን ማለትም ባለቤቷን ከበደለችውና ካሰቃየችው በኋላ ይህ የሚገባት ቅጣት ነው ብዬ አስባለሁ። እኔ እንደውም ራስ ወዳድ ናት ብዬ ማስበውና እንደውም መጥፎ ነገር አድርጋለች፣ ሙሉ ህይወቱን አበላሽታለች፣ ለሷ ምህረት አይገባትም ብዬ ማስበው ሄዳ እጇን ለፖሊስ አሳልፋ ባትሰጥ ነበር። ምክንያቱም ወቀው አንደኛ በሷ ምክንያት ከቤተሰቡ ተጣላ፣ ሁለተኛ ደግሞ ሳይፈልግ ወንጀለኛ ያሉንና የብዙ ሰዎችን ህይወት ሊያጠፋ መሆኑ ነው። ለማንኛውም እኔ እዚህ ያለ ሰናበታችሁ። ቀጣይ ክፍል እመጣለሁ። መልካም ጊዜ ሆነላችሁ። ቸር ሰንብቱ።